ከሰሞኑ ማህበራዊ ሚዲያ ላይ መነጋገሪያ የሆኑት እናት እንግዲህ ህልፈታቸው ከተሰማ ጊዜ አንስቶ እጅግ አሳዛኝ ጊዜ ነበረ። በመሆኑም በዛሬው ዕለት በሀገረ አሜሪካ ሽኝት ተደርጎላቸዋል። በሁሉም ልብ ውስጥ የቀረው ይህች ንግግራቸው ማለትም ወይ አጭር እድሜ ስጠኝ ብሎ መናገራቸው እውነትም የተናገሩት ቃል ሰርቶላቸው ህልማቸው ሰምሮላቸው ነው ወይስ ምንድነው ሲሉ መነጋገሪያ ሀሳባቸውን ሰንዝረው ነበረ። ሌላው ደግሞ በሌላ በኩል ልጃቸው ናቸው የገደለቻት፣ እንዲሁም ደግሞ እሳቸው ራሳቸውን አጥፍተው ነው፣ እንዲሁም ደግሞ በእሷ ምክንያት ነው የሞቱ የሚሉ ማህበራዊ ሚዲያ ላይ በርካታ ሀሳቦች ሲሰጡ ቆይተዋል። ነገር ግን በዛሬው ዕለት እጅግ በሚያሳዝን መልኩ የህይወት ታሪካቸው ተካሂዷል በሀገረ አሜሪካ። ሰላም ቤተሰብ እንዴት ናችሁ? እንግዲህ የማየ የሀንዬ እናት የአስከሬን ሽኝት ፕሮግራም እንግዲህ ዛሬ በዲሲ ሰዓት አቆጣጠር ሞት ማንም ቤት የማይቀር አስደንጋጭ ሁነት ቢሆንም ለሳቸው ህልፈት ግን በርካቶችን አስደንግጦ ነበረ። ምክንያቱም እኚህ እናት የጉራጌን ባህል በሄዱበት እያስተዋወቁ የነበሩና ለልጃቸው ሲል ኑሯቸውን፣ ቤተሰቦቻቸውን፣ ጎረቤቶቻቸውን ጥለው ወደ ሀገረ አሜሪካ ያቀኑ ጠንካራ እናት ነበሩ። ታዲያ እኚህ እናት በአንድ ባልተጠበቀ አጋጣሚ ከልጃቸው ቤት ሳይሆን ራሳቸው ቤት ብቻቸውን ባሉበት አስደንጋጭ ህልፈት ተካሂዷል። ታዲያ የሕክምና ውጤቶች የሚያስረዱት ነገር ባይኖርም አንዳንድ ማህበራዊ ሚዲያ ላይ የተሰሙ መረጃዎች ግን አሉ። እነዚህ ማህበራዊ ሚዲያ ላይ የተሰሙ ዜናዎች እንደሚያሳዩት ከሆነ ጋዝ ወይም ደግሞ ሲሊንደር ነዶ ጭሱ ነው አፍኗቸው የገደላቸው የሚባሉ መላምቶችም ተሰጥተዋል። ነገር ግን እስካሁን ከሐኪም ቤት የተሰጠ ምንም አይነት መግለጫ የለም። እንዲሁም ደግሞ ልጃቸው ሀና ወታ ስለሞቱ የተናገረችው ምንም አይነት መረጃ የለም። ስለዚህ ተመልካቾቻችን የሞታቸው ምክንያት እያሉ በተለያየ ማህበራዊ ሚዲያዎች ላይ የሚዘዋወሩት ነገሮች ምንም አይነት እልባት ያልተገኘላቸውና ከእውነት የራቁ ይሆኑ ወይም አይሆኑ ያልተረጋገጡ መረጃዎች ናቸው። ትክክለኛው መረጃው እንግዲህ ራሷ ልጃቸው ከሀዘኗ በርትታ ጠንክራ ምን ያህል ጊዜ እንደሚፈጅባት ለማወቅ ቢከብድም ከዛ ስትመለስ እንግዲህ እውነታውን ማወቅ እንችላለን ብዬ ነው የማስበው። ነገር ግን እኚህ እናት በዛሬው ዕለት በሀገረ አሜሪካ በዲሲ የአስክሬን ሽኝት የተደረገ ነው የሚገኘው። ከዚህ ሁሉ ነገሮች በኋላ እየገባኝ ግን ቅስፈታዊ ነገሮች ባሉበት ሁኔታዎች ላይ እናቶቻችን አንዳንዴ ደስተኛ ሆነው እረፍ ብለው የሚኖሩበት ነገር ቢፈጠር ጥሩ ነው የሚል ሀሳብ ወደ አይምሮዬ አቃጭሏል። እናንተ በዚህ ጉዳይ እስቲ የተሰማችሁን ሀሳብ አስተታችሁን ኮሜንት ላይ እያስቀምጣችሁን እንቀጥላለን። መቤቴ ምስጋና ይድረስሽ ድንግል ማርያም። ከምስጋና ሌላ ምን ሰጥሽ ሆን መብርሃን? ምን ይደረጋል? የኚህ እናት ናፍቆት፣ የኚህ እናት ስስት ለአንድ ልጃቸው ማለትም በቅርቡ ለተወለደችው ልጃቸው ደስታን ለመስጠት ቀን ከሌሊት እያለፉ እንቅልፍ ሳይተኙም ለሷው ሲኖሩ ለሷው ኖረው በሀገራቸው ሳይሆን በሰው ሀገር ላይ ህይወታቸው አለፈ። በዚህ በርካታ ጎረቤቶቻቸው በርካታ ኢትዮጵያውያን ያዘኑ ቢሆንም ሞት ግን ክፉ ነውና በጣም አስደንግጦናል። አንዳንዶቹ ከተናገሩ በኋላ ህልፈታቸውን ሲሰሙ ይቅርታ የጠየቁም አልጠፉም። ይህ ማለት እንደ ሊያሾ መሰል የዩቲዩበርና የቲክቶክ ገጽ ያላቸው ሰዎችም በርካታ ነገሮች ሲናገሩ አስተውለን ነበረ። ምክንያቱም እንዴት ሀገረ አሜሪካ አስወስደሽ እናትሽን ታስለፊያቸዋለሽ? እንዴት እናትሽን ስራ ታሰራቸዋለሽ? ይህ ነውር ነው እያሉ በርካታ ሰዎች ስለሳቸው ሀሳብ አስተያየታቸው ሲናገሩ ነበረ የቆዩት። ነገር ግን ሞታቸውን በሰሙበት ቅስፈት በጣም ደንግጠው ነበረ። ግን እሳቸውም እዚህኛው መልእክት ላይ የተናገሩት ንግግር ምን ለማለት ተፈልጎ ነው? አስተውላችሁት ከሆነ እኚህ እናትን እንግዲህ እኔ እድሜ ባጭር ይቅር፣ እኔ ልሰንጠቅልሽ፣ የኔ አጭር እድሜ ይቅር ምን ለማለት ፈልገው ነው?
ምክንያቱም በጉራጌ ባህል እንደዚህ የሚል ባህል ካለ አላውቅም፣ ግን ልጅ ሲወለድ ወይም የልጅ ሲያዩ እኔ ባጭር ልቅር እኔ ልሰንጠቅ ማለታቸው በርካቶችንም ሲያነጋግር ቆይቷል። ሌሎች ደግሞ ስራ መስራታቸውንም አልወደዱትም። ምክንያቱም እኚህ እናት ልጅ ቢወለድላቸውም ማለትም የልጅ ቢያዩ ሊያርፉ፣ ሊዝናኑ፣ ሊንከባከቡ ወይም ደግሞ እሷ ልትንከባከባቸው የሚገባበት እድሜና ሰዓት ላይ ነው ያሉትና ለምንድን ነው በዚህ ያለክ ጓደኞቻቸው፣ ጎረቤቶቻቸው፣ አብሮ አደጎቻቸው ውሃ አጣጪ ምንድነው ቡና አጣጪ ጎረቤት በማይኖርበት በማያውቁት ባህል በማያውቁት ስርዓት ተይዘው እንዴት እንዲያሳልፉ ታደርጋቸዋለች? ይህ አግባብነት የሌለውና ከሷ የማይጠበቅ እንዲሁም ደግሞ እናትየው በሰው ሀገር ሲንከራተቱ በቋንቋ ሲቸገሩ በባህል መልመድ ሲቸገሩ በቃ ብቻቸውን እንደተተዉ አይነት ስሜት ሲሰማቸው ያስተዋሉ ሰዎች እጅግ አዝነው ነበረ። ምናልባትም አንዳንዴ ይህ ነገር ካሜራ ላይ መውጣቱ እናታቸውን ወይም ደግሞ እናቷን የሰው አይን ነው በቃ አንዳንዴ ሚዲያ ላይ መውጣት የሌለባቸው ነገሮች አሉ። የሰው አፍ ብዙ ነገር ሊያስብል ይችላል። ሰው ብዙ ነገር ይናገራል፣ በብዙ ነገር ይቀራል እየተባለ እንግዲህ በርካቶች ናቸው ሀሳብና አስተያየታቸውን ሲሰጡ የነበረው። እኔ በዚህ ባህል እንኳን ባላምንም፣ ነገር ግን እሳቸው የእናትነት ልካቸውን የእናትነት ጥጋቸውን ለልጃቸው ኑረው ያለፉ ጠንካራ እናት ናቸው። ታዲያ ዛሬም የሆነው ይህ ነው። ቀብር ስነስርዓታቸው ያማረ የደመቀ እንዲሆን አድርገውታል። ታዲያ ዛሬ አስክሬናቸው ወደ አዲስ አበባ አይመጣም፣ እዛው ነው የቀብር ስነስርዓት ሽኝት ይደረግላቸዋል። ነገር ግን ስርዓተ ቀብራቸው ይፈጸማል ማለት ነው። በቀብር ስነስርዓታቸው ላይ እንግዲህ አንዳንድ የተሰጡ ማስጠንቀቂያዎች አሉ። ምንም አይነት ካሜራዎች ባይኖሩ ሲባል ሲነገር ነበረ። ነገር ግን ይህንን ከሰሙ በኋላ በህይወት እያሉ ካሜራ መደቀን ያልፈራች ሴት እንዴት ከሞቱ በኋላ ካሜራ መደቀንን ፈራች ብለው በርካቶችም ሀሳባቸውን እየሰጡ ነበረ። በዚህ ፕሮግራም ላይ የተከታተልነው ማለት ነው። እንደተናገሩት ከሆነ ያ በሞታቸው ሰዓት ሰው ሀዘኑ የሚገልጽበት የራሱ መንገድ አለውና ለሀዘን ጊዜያቸው መወጫ ጊዜ ብንተዋቸው የሚል ሀሳብ አለኝ። ምክንያቱም ካሜራ ተደቅኖ አንዳንድ ሰው ማልቀስ ላይ ይፈልግ ይችላል። ካሜራ ተደቅኖ ምንም አይነት ለቅሶ ስነ ስርዓቶችን ማድረግ የሚከብዳቸው እህት ወንድሞቻችን ይኖራሉ። ይህ ደግሞ በጣምም እውነት ነው። ስለዚህ እነዚህ ነገሮች አግባብ የለባቸውም እንላለን። ነገር ግን የሚፈለገው እነሱ ምናልባት የሚፈልጉት ነገር ካለ አላውቅም፣ ግን እስካሁን በደረሰ መረጃ መሰረት ምንም አይነት የካሜራ ጋጋታዎች ወይም ደግሞ ሶሻል ሚዲያ ላይ የሚጠቀሙ ሰዎች እነዛ ነገሮች ባለማድረግ እንዲተባበሩ ሲሉ መልእክታቸውን አስተላልፈዋል። እንግዲህ አርቲስት ሀና ዮሐንስን ጨምሮ በርካቶችም አስተላልፈዋል መልእክታቸውን። የእናታችንን ነፍስ በአጸደ ገነት ያኑርልን። የእህታችንም ሀና እንግዲህ እግዚአብሔር ጽናቱን ብርታቱን እንዲሰጣት ለልጆቿ ስትል ጠንክራ እንድትቆም ፈጣሪ ይርዳት እያለን እንግዲህ እኛ ዛሬ ከማህበራዊ ሚዲያ ምልከታችን ምናልሽው የእኚህን እናት የአስክሬን ሽኝት ፕሮግራም ለማጋራት መረጃ ለመስጠት ለእናንተ አቀረብንላችሁ። መልካም ዜናዎችን ለመዘገብ ያብቃን። ቸርስ ዋሉልን።